ያልተከፈተው ደብዳቤ አበበና ሳምራዊት በዩኒቨርሲቲ ቆይታቸው የተገናኙና እጅግ የሚዋደዱ ጥንዶች ነበሩ። ፍቅራቸው ለብዙዎች ምሳሌ ነበር። ትምህርታቸውን ሲጨርሱ ግን ህይወት ፈተና ይዛ መጣች። አበበ ለሥራ ወደ ክፍለ ሀገር መሄድ ነበረበት። ሳምራዊት ደግሞ አዲስ አበባ ቀረች። አበበ ከመሄዱ በፊት አንዲት በሰም የታሸገች ኤንቨሎፕ ደብዳቤ ሰጣትና እንዲህ አላት። ሳምሪ፣ ይህችን ደብዳቤ የፍቅራችን ምስክር ናት። ነገር ግን ቃል ግቢልኝ፣ በጣም የጨነቀሽና ተስፋ የቆረጥሽበት ቀን ካልመጣ በስተቀር እንዳትከፍቺው። እሷም ቃል ገባችለት። አመታት ነጎዱ። በመሃል ግንኙነታቸው እየቀነሰ መጣ። አበበ ስራ በዝቶበት ይሆን ስልኩን አያነሳም፣ መልእክትም አይመልስም። ሳምራዊት አበበ ተለወጠብኝ፣ ሌላ ሰው አገኘ መሰል ብላ ማሰብ ጀመረች። ልቧ ተሰበረ፣ ብቸኝነትም ተሰማት። ከ5 ዓመታት በኋላ ሳምራዊት ሌላ ሰው አግብታ ህይወቷን ለመቀጠል ወሰነች። የሰርጓም ቀን ደረሰ። ነገር ግን ልቧ ውስጥ አሁንም ለአበበ ያለ ጥያቄ አልቆመም። በዚያው ምሽት በሳጥን ውስጥ ያስቀመጠቻትን ያቺን ደብዳቤ ከፈተቻት። ዛሬ መጨረሻዬ ነው፣ ተስፋ የቆረጥኩበት ቀን ነው ብላ በለቅሶ ከፈተችው። ደብዳቤው እንዲህ ይላል። ወደ ሳምሪ፣ ይህንን ደብዳቤ የምታነቢው በጣም በጨነቀሽ ቀን እንደሆነ አውቃለሁ። ምናልባት እኔን ጠልተሽኝ ይሆናል፣ ወይም ደግሞ ተለወጠብኝ ብለሽ አዝነሽም ይሆናል። ግን እውነታው ይህ ነው። አንቺን ከተውኩሽ ቀን ጀምሮ በካንሰር በሽታ እየተሰቃየው ነበረ። አንቺ እኔን ስትንከባከቢ ወጣትነትሽን እንዲባክን አልፈለኩም ነበር። አንቺን አልወድሽም ብዬ ልብሽን ከመስበር ይልቅ ርቄሽ እንድትጠይኝና ሌላ ህይወት እንድትጀምሪ መረጥኩኝ። ይህንን ደብዳቤ ስታነቢ እኔ ምናልባትም በዚህ ዓለም ላይ አልኖርም ይሆናል። ግን ወቂ፣ እስከ መጨረሻው ትንፋሼ ድረስ የወደድኩት አንቺንና አንቺን ብቻ ነው። አሁንም በሰላም ህይወትሽን ቀጥይ። እውነተኛ ፍቅር አብሮ መኖር ብቻ ሳይሆን የምትወጂውም ሰው ላይ ደስ እንዲለው ራስን አሳልፎ መስጠትም ጭምር ነው። ሳምራዊት ደብዳቤውን አንብባ ስትጨርስ ዓለምና ምድሩ ዞረችባት። አበበ ከ3 ዓመት በፊት ማለፉን ቆይታ አወቀች። እሷ ግን ጠላኝ ብላ ስታማርረው ነበረ። የታሪኩ ትምህርት፣ አንዳንድ ጊዜ የሰዎች ዝምታ የጥላቻ ሳይሆን የጥልቅ ፍቅር ምልክትም ሊሆን ይችላል። ሰውን ከመፍረዳችን በፊት ከዝምታው ጀርባ ያለውን ህመም ለመረዳት እንሞክር። የኔ ጥያቄ፣ እናንተስ እንዲህ አይነት መስዋዕትነት ያለበት ፍቅር አይታችሁ ወይም ሰምታችሁ ታውቃላችሁ? አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ። አዱገነት ነኝ። ላቭ ዩ ጋይስ ባይ